በየቀኑ ለቪዲዮ ስክሪፕት ማሰብ፣ ቴምኔል ለመስራት ሰዓታት መፍጀትና ቪዲዮ ኤዲት ለማድረግ መልፋት ሰልችቶታል? በየቀኑ በሺዎች የሚቆጠሩ ቻናሎች ይከፈታሉ። ነገር ግን 90% በወራት ውስጥ ይዘጋሉ። ምክንያቱ ደግሞ የጊዜና የልፋት ማነስ አይደለም፣ የትክክለኛ መሳሪያዎች እጥረት እንጂ። ዛሬ ዩቲዩበሮች ሚስጥር አድርገው የያዙትንና የእርስዎን ቻናል በራስ ስር ወደ ላይ የሚያሳድጉ ምርጥ 5 AI መሳሪያዎች ያሳያችኋለሁ። እነዚህ 5 AIዎች ከተጠቀማችሁበት በሳምንት የምትጨርሱትን ስራ በ30 ደቂቃ ውስጥ መስራት ትችላላችሁ። ስለዚህ ከአምስተኛው እንጀምር። ይህ AI ቻት GPT ወይም ክላውድ ነው። ብዙ ሰዎች ይህን AI ለቀላል ጥያቄዎች ብቻ ይጠቀሙበታል። ነገር ግን ትክክለኛውን ፕሮምፕት ወይም ትዕዛዝ ካወቃችሁበት ሙሉ የቪዲዮ ስክሪፕትን፣ ሰዎችን የሚስብ ታይትል ማዘጋጀትና መጻፍ ይችላል ማለት ነው። ስለዚህ የሐሳብ እጥረት አይኖርባችሁም። ቪዲዮዎቻችሁ ከመጀመሪያው ሰከንድ ጀምሮ ሰውን የሚይዝ አወቃቀር እንዲኖረው ያደርግላችኋል ማለት ነው። ስለዚህ ይህን AI ብትጠቀሙበት ውጤታማ ትሆናላችሁ ማለት ነው። በአራተኛ ደረጃ ያስቀመጥኩላችሁ ሚድጆርኒ ወይም ካንቫ AIም በአራተኛ ደረጃ ያስቀመጥኩላችሁ ሚድጆርኒ እና ካንቫ AI ነው። ስለዚህ AI በእጅ ለማዘጋጀት ሰዓታት የሚወስዱብንን የባለሙያ ምስሎች በጽሁፍ ትዕዛዝ ብቻ ይፈጥሩልናል። ምሳሌ አንድ የ20 ዓመት የቴክኖሎጂ ባለሙያ ስልክ ይዞ ሲገረም ብላችሁ ብትጽፉለት AI ወዲያውኑ ከፍተኛ ጥራት ያለው ምስል ያወጣል ማለት ነው። እና ቴምኔል ላይ የምትጽፉ ቃላት ደግሞ ከ3 በላይ ባትጽፉ በጣም ተመራጭ ይሆናል ማለት ነው። እና ይህን AI ብትጠቀሙ ውጤታማ ትሆናላችሁ። በሶስተኛ ደረጃ የተቀመጠላችሁ 11 ላብስ ሲባል ይህ ሰዎች የመጥፎ ቪዲዮ ጥራትን አብዛኛውን ጊዜ መታገስ ይችላሉ። ነገር ግን መጥፎ ድምፅ ያለውም መታገስና መቆየት አይችሉም። ስለዚህ ይህ በጣም ጠቃሚ የሆነ AI 11 ላብስ ይህን የምናስተካክልበትና የምንሰራበት AI ቱልስ ሲሆን በመጀመሪያ ደረጃ ጽሁፍን ወደ ተፈጥሯዊ የሰው ድምፅ ይለውጥልናል። ሁለተኛ እንደገና ደግሞ የራሳችሁን ድምፅ ክሎን በማድረግ ኮፒ በማድረግ እናንተ ሳትናገሩ ጽሁፍ በመጻፍ ብቻ በራሳችሁ ድምፅ እንዲያነብ ማድረግ ትችላላችሁ ማለት ነው። ስለዚህ ማይክሮፎን ከሌላችሁ ወይም የድምፅ ጥራት ችግር ካለባችሁ ይህን AI ሙሉ በሙሉ ብትጠቀሙበት ችግራችሁን ይፈታላችኋል ማለት ነው። ሌላውና በሁለተኛ ደረጃ ያስቀመጥኩላችሁ ኦፖስክሪፕ ወይም ሰብማጂክ ሲባል ይህ አሁን ባለው የዩቲዩብ አልጎሪዝም ቻናል በፍጥነት ለማሳደግ ሾርት ቪዲዮዎችን መስራት ግዴታ ሆኗል። ነገር ግን ረጅም ቪዲዮውን ቆርጦ ሾርት መስራት ረጅም ጊዜ ይወስዳል። ከዚህ ጋር ነው እንግዲህ ይሄን ኦፖስክሪፕ የሚመጣው ማለት ነው። ግዴታ ይሄን AI መጠቀም መቻል አለብን ማለት ነው። እና ውጤቱ በ5 ደቂቃ ውስጥ 10 ቫይራል ሊሆኑ የሚችሉ ሾርት ቪዲዮዎችን ታገኛላችሁ ማለት ነው። ስለዚህ ይሄን AI ተመራጭ የምታደርጉ ቪዲዮያችሁ በጣም ፈጣን የሆነ ለውጥ ያመጣላችኋል ማለት ነው። በጣም ደረጃ ወሳኝ የሆነ የመጀመሪያ ደረጃ ላይ ያስቀመጥኩላችሁ AI ደግሞ ይህ አንደኛው የቻናላችሁ እውነተኛ ሞተር የሆነው AI VidIQ ነው። ብዙ ዩቲዩበሮች ወይም ኮንተንት ክሪኤተሮች የሚሰሩትን ትልቅ ስህተት ማንም የማይፈልገው ቪዲዮ መስራት ነው ማለት ነው። ስለዚህ ይህን ችግር አሁን ላይ ዩቲዩብ ላይ ምን እየፈለጉ እንደሆነ ያሳየናል ማለት ነው። ይሄ AI የቪዲዮዎቻችንን ሰርች ኢንጂን ኦፕቲማይዜሽን በማስተካከል ቪዲዮዎቻችሁ በፍለጋ ውጤት ላይ የመጀመሪያው እንዲሆን የሚያደርግልን AI ቱል ነው። ሌላው እንደገና ደግሞ ቪዲዮ ከመስራታችሁ በፊት ይህ ቪዲዮ እይታ ያገኛል ወይስ አያገኝም የሚለውን ነግሯችሁ ጊዜያችሁን እንድትቆጥቡና እንድታድኑ የሚያደርግ AI ቱልስ ነው ማለት ነው። ስለዚህ ይህ በጣም ወሳኝ የሆነ ቱል በአንደኛ ደረጃ ላይ አስቀምጫላችኋለሁ ማለት ነው። በመጨረሻም እንግዲህ የ2026 ዩቲዩብ እድገት ሚስጥር ጠንክሮ መስራት ብቻ ሳይሆን በጥበብና በAI በመጠቀም ነው። እነዚህን 5 መሳሪያዎች የAI መሳሪያዎች አጣጥማችሁ ከተጠቀማችሁ የቻናላችሁን እድገት በጥቂት ሳምንታት ውስጥ ታያላችሁ ማለት ነው። እነዚህ 5 AI ከነዚህ ከ5ቱ AI ውስጥ አሁን መጠቀም የምትፈልጉት እናንተ የትኛው እንደሆነ በኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከዛው ሰላም ሁኑ። ባይ ባይ።